የዱር ወፎችን የሚያዙት ኢትዮጵያውያን የማይታመን ሚስጥር። ፊልም ላይ ወይንም በተረት ታሪኮች ውስጥ ሰዎች ከእንስሳት ጋር ሲነጋገሩ አይተው ይሆናል። ነገር ግን በእውነተኛ ዓለም እዚሁ ሀገራችን ኢትዮጵያ ውስጥ የሰው ልጅ ከዱር ወፎች ጋር በቀጥታ የሚነጋገርበት ልዩ ቋንቋ እንዳለ ያውቃሉ? አዎ፣ ሰዎች ያፏጫሉ፣ ወፎች ደግሞ መልስ እየሰጡ ጫካ ለጫካ ይመሯቸዋል። ዛሬ በቴራ ቻናላችን ማንም ሰው ሰምቶት የማያውቀውን የኢትዮጵያውያን ሚስጥራዊ የወፍ ቋንቋ እንመለከታለን። ታሪኩ የሚጀምረው በደቡብ ኢትዮጵያውያን ጥቅጥቅ ባሉ ጫካዎች ውስጥ ነው። እዚህ ጫካ ውስጥ የማርጠር የምትባል አንዲት ትንሽዬ ወፍ ትኖራለች። ይህች ወፍ በጫካ ውስጥ የሚገኙ የዱር ንቦች ማራቸውን የት እንደሚደብቁ በትክክል ታውቃለች። ነገር ግን አንድ ችግር አለባት። ንቦቹን አባራ ቀፎውን ሰብራ ማሩን የመብላት አቅም የላትም። ስለዚህ ምን ታደርጋለች? ቀጥታ ወደ ሰው ልጆች ትመጣለች። አባቶቻችን ይህንን የወፏን ባህሪ በጥልቀት በማጥናት ከሷ ጋር የሚግባቡበት ልዩ የፉጨት ቋንቋ ፈጠሩ። አንድ አርብቶ አደር ማር በሚፈልግበት ጊዜ ጫካ ውስጥ ሆኖ ማፏጨት ይጀምራል። ይህንን ድምፅ የሰማችው ወፍ ወዲያውኑ መልስ በመስጠት ትመጣለች። ከዚያም ከሰውየው ፊት ለፊት እየበረረች ልዩ ድምፅ እያወጣችና ጭሯን እያወዛወዘች ማሩ ወዳለበት አቅጣጫ ትመራዋለች። ሰውየው ከኋላዋ መከተሉን ካቆመ ወፏ ተመልሳ ትመጣና በከፍተኛ ድምፅ በመጮህ ተከተለኝ የሚል ምልክት ትሰጠዋለች። ወፏ ሰውየውን በትክክል ንብ ቀፎ ካለበት ዛፍ ስር ታደርሰዋለች። ሰውየውም ዛፍ ላይ ወጥቶ ጭስ በመልቀቅ ንቦቹን ያባራል፣ ማሩንም ይወስዳል። ነገር ግን ታሪኩ እዚህ ላይ አያበቃም። በሰውየውና በወፏ መካከል የማይታመን የታማኝነት ስምምነት አለ። ሰውየው ማሩን ከቆረጠ በኋላ ወፏ የምትወደውን የንብ ሰምና የተወሰነ ማር መሬት ላይ ያስቀምጥላታል። ይህ የወፏ ድርሻ ነው። የሚያስገርመው ነገር አንድ አዳኝ ማሩን በልቶ ለወፏ ሳይተውላት ቢሄድ በሌላ ቀን ወፏ ሆን ብላ ሰምታ ወደ አንበሳ ወይንም ደግሞ መርዛማ እባብ ወዳለበት ጉድጓድ በመውሰድ ትበቀለዋለች ተብሎ በአካባቢው ይታመናል። ሳይንቲስቶች ይህንን የኢትዮጵያውያንና የወፏን ግንኙነት ሲያጤኑ እጅግ ነው የተደነቁት። ምክንያቱም ይሄ በዓለማችን ላይ በሰው ልጆችና በዱር እንስሳት መካከል ያለ ሳይላመዱ ወይንም ሳይገሩ የተፈጠረ ብቸኛና አስደናቂ የኮሚኒኬሽን ጥበብ ነው። የሰው ልጅ ከወፍ ጋር የሚነጋገርበትን ይህንን የሀገራችን ድንቅ ጥበብ እንዴት አያችሁት? ሐሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ፣ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም።